ማንጎራጎር እንችላለን መግቢያውን ብቻ የተወሰነ ማሊንጎኪ ኑ ማሊና ተበቦኪ ክንትትና አገሮኪ ዋግስክምና ፉችካ ደስጊ በደርናና ናካዳ ማመኽ ዋሽኒ አዝሚ አዊጋ ኸታው ማሊንጎኪ ኑ ማሊና ተበቦኪ ክንትትና አገሮኪ ዋግስክምና ፉችካ ደስጊ በደርናና ካጉስ ምን ባላለው ሙዚቃ አቀናባሪ ነኝ እና ቪዲዮ ላይ እሰራለሁ መገኛውም አሁን ላይ ቻግኒ ላይ ነው የምሰራው ያው ዩቲዩብም እንግዲህ አለ ካጉ መልቲ ሚዲያ ሚል ዩቲዩብ ቻናል አለኝ በዛ ላይም በቪዲዮ ግራፊ ላይ በደንብ እሰራለሁ በተቻለን አቅም እንሰራለን ስቱዲዮም ደግሞ በሙዚቃ ዘርፍ ላይ ባህላችንን ማሳደግ ላይ ነው አሁን ላይ ፎከስ አድርጌ እየሰራሁ ያለሁት ኖርማሊ ወደ ቢዝነስ ዓለም ሙዚቃን ወደ ቢዝነስ እየቀየርኩት አይደለም ባህልን ማሳደግ ላይ ብቻ ነው ፎከስ አድርጌ እየሰራሁ ያለሁት አሁን ላይ ስክራም ፍላሽም ላይ ሹኻሌ ኻዋገር አክሱም ኖጂ ላሊበላዋ ስክራም ፍላሽም ላይ ሹኻሌ ኻዋ አክሱም ኖጂ ላሊበላዋ የስፖርት ታለንት አለ ካጉ ጋር የስፖርት ማሰልጠኛ ትምህርት ቤትም አለ ከሙዚቃው ባለፈ ሌላ ዘርፍ ነው ያኛው ደግሞ ሙዚቃውን በደንብ በሰፊው እናወራለን ስለ ስፖርቱና እንዴት እንደጀመርክ አሁን ምን ደረጃ ላይ እንዳለ እስኪ አውራኝ ስፖርቱን አሁን እየሰራው እገኛለሁ ስፖርቱም ቻግኒ ያለው ከፍቼ ማሰራው እዚህ ገም ነበር በፊት ትምህርት ቤት ተማሪ ያለን ነው የጀመርነው አሁን ላይ የራሴ ስፖርት ቤት አለ የሚሰሩት አሁንም እየሰራን ነው የምንገኘው ምን ደረጃ ድረስ ደርሳል በስፖርት ዘርፍ ብዙ ተማሪዎችን ጥቁር ቤልት ያላቸው ተማሪዎችን እንግዲህ አስመርቅ ያለው ለብዙ ለወጣቶችም ስራ እድል ፈጥር ያለው ማለት ይችላልው በዚህ ዘርፍ ላይ የስፖርቱን አይነት ማወቅ እንችላለን ኮለተንከበት ነው ሾቶካን ጃፓን ካራቴ ነው የሚባለው ካራቴ ነው ጥቁር ቤልት አለ ጥቁር ቤልት አዎ በሚገባ ደስ ይላል በጣም ማሰልጠኛማ እንዳለህ እየነገርከኝ ነውና ካንተ የተማሩ ልጆች ምን ደረጃ ላይ ደርሰዋል በስፖርቱ ዘርፍ ጥቁር ቤልት ያላቸው ልጆች አሉ ብዙ ልጆች አሉ በዛ ላይም ደግሞ የክልል ዳኛ የሆኑ ተማሪዎችም አሉ በካራቴ ዘርፍ ላይ ማለት ነው በተለይ የአገውኛ ሙዚቃ ከባህላዊ ስልተምት ባለፈ ወደ ዘመናዊነት በመሻገር ረገድ ያንተ ስራዎች ጎልተው ይታያሉና የሰራቸው ስራዎችም በዩቲዩብ ቻናል በካጉ መልቲ ሚዲያ ላይ ሲለቀቁ ያየን ነውና ሐሳቡ እንዴት መጣለ እንዴት ጀመርከው የሙዚቃን ስራ እስኪ ንገረና አጫውተን ከልጅነት ጀምሮ ሙዚቃ እንግዲህ ፍላጎት ነው ለሙዚቃ የሚያስፈልገው ለሙዚቃና በዚህ ዘርፍ ላይ አርቱ ዓለም ላይ የሚያስፈልገው መጀመሪያው ፍላጎት ነው እኔ በጣም ኃይለኛ ፍላጎት ነበረኝ በዚህ ዘርፍ ላይ ለመስራት ከዛ ራሴን ዋጋ የሚከፈለውን ዋጋ ሁሉ ከፍዬ ነው እዚህ ጋር የመጣሁት ብዙ ማንበብ አለ መውደቅ መነሳቶች አሉ በዛ ላይ ማወቅ መጠየቅ መማር አለ ከዛ ተነስቶ እንግዲህ ከዛ እዚህ ጋር ነው የጀመርኩት በሙዚቃ በባህል ቡድን አልፌ ነው እንዴ የመጣሁት አሁንም እየሰራሁ እገኛለሁ ምን አይነት አሻራ ማሳረፍ ነው የምትፈልግ በአገውኛ ሙዚቃ ላይ ያንተ አሻራ ምን መሆን አለበት ብለህ ነው የምታምን ሐሳቦች ምንድነው በተለይ ከባህላዊ ይዘቱ የአገውኛ ሙዚቃ አለ በአካባቢው ደግሞ እየሰራችሁ ያሉ ስራዎች አሉና ያንተ አሻራ ምን ላይ ነው መሆን ያለበት እውነት ለመናገር እኔ እዚህ ዞናችን ላይ አዊ ዞን ላይ በጣም ብዙ ከ10 በላይ የሚሆኑ ባልና ቱሪዝሞች አሉ እና በመንግስት ደረጃ በተቋም ደረጃ የሚደገፉ ስለዚህ እነዛ ባህልና ቱሪዝሞች እያንዳንዳቸው በየአመት ብዙ ብር ተበጅቶ ነው ይሄን ባህልን እንዲያሳድጉ በዛም ውስጥ ለውጥ ደግሞ በመንግስት የሚሰሩ ተልኮ እንዲሰሩ እየሰሩ የሚገኙትና ባህል ላይ እውነት ለመናገር በደንብ ከሰሩበት እነሱ ብቻ በቂ ነበሩ ባህል ላይ ስለዚህ አሁን ያልተሰራበት
በዘመናዊ ዘርፍ ዘመናዊ የምንለውም ባይዘወይ የሌሎች ሀገር ባህል ነው። እኛ ሀገር መጥቶ ዘመናዊ የሚባለው የሌሎች ሀገር ባህል ነው። ስለዚህ እኛ ሀገር ዘመናዊ ብለን ብንቀበልም ወደ ዘመናዊ አሁን ሀገሪቱ ወጣቱ ምንድነው የሚፈልገው፣ ሀገሪቱ ዘመኑ ጊዜው ምንድነው የሚፈልገው የሚለውን እያየን ወደዛ ነው ማደግ ያለብን እንጂ ባህል ላይ ብዙ ባህሎች ተሰርተዋል። ግን ያልተሰራበት ነገር ላይ መስራት ደግሞ ሞር የተሻለ ነው ብዬ ስለማስብና አገውኛን ደግሞ በዘመናዊ ዘርፍ ላይ ማካተት ስለምፈልግ ነው ወደዛ ያካተት ነው ነበር። በነገራችን ላይ ከመስራት ከማቀናበርና የተለያዩ ክሊፖችን ለአገውኛ ሙዚቃ ከመስራት ባለፈ አንተም ስራዎችን እየሰራ ነው። ያንተ ሙዚቃዎች አሉ። በተለይ ደግሞ በህዝብ ዘንድ ተወዳጅነት ያገኙ በቅርብ ጊዜ በዩቲዩብ ቻናል ላይ የተለቀቁ ሙዚቃዎች አሉ። ብናስታውሳቸው እንዴት እንደተሰሩ። አዎ አሁን እንግዲህ እኔ በጣም ብዙ አይነት አገውኛ ላይ በጣም ብዙ አይነት አሻራዎችን አሳርፌያለሁ ማለት ይችላል። ምክንያቱም በዘመናዊ ዘርፍ እና በተለያየ ሙዚቃ ጀነር አገውኛን ለማካተት ሞክሬያለሁ። እንግዲህ አገውኛ ኖርማሊ የአገውኛ ቢት አለ። ከዛ ውጪ በሆነ ቢቶች መሰራት እንዳለበት ሰለማምን የሆነ መንገድ ለጄኔሬሽን ማስተላለፍ አለብኝ ማሳየት አለብኝ በሚል ሞቲቭ ነው አልበምም የሰራሁት እንጂ ልናተርፍበት ብር ልናገኝበት ምናምን አይደለም። እኛ አልበምም የሰራሁት ለሰዎች እንደ ጊፍት ማለት ይችላል፣ እንደ ስጦታ ነው። ምክንያቱም ብዙ ሰዎች ወደውታል፣ ብዙ ሰዎች ደግሞ አዳምጠውታል፣ ፊድባካቸውም አሪፍ ነው። ስለዚህ እንደ ስጦታ ማለት ይችላል አልበም እንጂ እንደ ቢዝነስ ለመስራት ምናምን አይደለም እየሰራን ያለ ነው አሁን ላይ። በተለይ እስኪ የአገውን ታሪክ ከጥንተ ታሪኩ ከመሰረቱ ጀምሮ የሰራቸውን ትልልቅ አሻራዎችን የሚያስታውስ የላሊበላን የሌሎችንም ከላሊበላ በኋላ ያሉትን ነገስታትን ታሪክ በደንብ የሚገልጽ አንድ ሙዚቃ አንተ የሰራው ሙዚቃ አለ። እስኪ ሙዚቃውን ትንሽ እናስታውሰውና እንዴት መጣልህ ሀሳቡ፣ እንዴት ሰራኸው፣ በዛስ የተሰጠ ፊድባክ ምንድነው ከማህበረሰቡ ያገኘው? እውነት ለመናገር ከአልበሙ ንገረኝ። ማሊና ነው የሚለው የማሊና ከአልበሙ መሀል ያለው ማሊና እና ብዙ ሰውም የወደደው እሱ ጋር ነው ፎከስ አድርጎ በደንብ የወደደው ማሊናን ነውና ማሊናን እኔ የሰራሁት በደንብ አልተዘፈነም። ስለ ላሊበላ አገዎች በደንብ ይንታክል 333 ይባላል በገድሎች፣ በታሪክ ደግሞ 270 አካባቢ ገዝተዋል ይባላል እንደ አገዎች እና የተጻፈም እንደዛ ነው። ስለዚህ ብዙ ታሪክ እንዳልሰራ ሰው ራሳችንን ክደን እኔ አገው አይደለሁም ብሎ አንዱ ሌላ ሀገር ይሄዳል፣ እኔ አገው አይደለሁም ብሎ ልጆቹን ሌላ ነገር ነው የሚያስተምረው። አገው ላለመሆን የምናደርገው ጥረት፣ አገው ላለመባልም የምንሄድበት መንገድ እሱ በጣም ስላናደደኝም ነው እና ለራሴ ነው የሰራሁት ዘፈኑን። እኔ እንደዚህ አይነት ሰው ነኝ። እኔ የፈለገ ሰው ራሱን ክዶ መሄድ ይችላል፣ እኔ ግን አይደለሁም። የነ ላሊበላ ዘር ነኝ፣ ብዙ ታሪክ የሰራ ነው የሚለው ዘፈኑ። በእንደዛ አይነት አካሄድ ነው የሰራሁት ዘፈኑ። ማንጎራጎር እንችላለን? መግቢያዋን ብቻ የተወሰነ ማሊንጎኪ ኑ ማሊና ተበቦኪ ክንትትና አገሮኪ ዋግስክምና ፉችካ ደስጊ በደርናና ናካዳ ማመኽ ዋሽኒ አዝሚ አዊጋ ኻታው እያለ ይቀጥላል ማለት ነው። እጅግ እናመሰግናለን። በጣም ውብ የሆነ ታሪክ ይዘት ያለው ከፍ ያለ ብዙ ሰዎችም የወደዱት ሙዚቃ ነውና እጅግ እናመሰግናለን። ከዚህ ባለፈ በርካታ በአካባቢው ላይ የሚኖሩ የሙዚቃ ተሰጥኦ ያላቸው የሙዚቃ ማቀናበር እድልም ያላገኙ ልጆች አንተ ጋር እየመጡ የማቀናበር እድሉን አግኝተዋልና ምን አይነት አስተያየት ይሰጡሃል? የሌሎች ብሔር ብሔረሰቦችን ሙዚቃ በተመሳሳይ እየሰራህ ነው ያለውና የሚሰጠን አስተያየት እስኪ ፊድባኩን ንገረን። ያው ዞሮ እኔ እዚህ ስላለው እነሱ በጣም ደስተኛ ናቸው። ሌላ አካባቢ መጣው ይሰራሉ። በሌላ ብሔር ልጆችም የሌላ ብሔር ተወላጆችም መጣው እዚህ ይሰራሉ። ስለዚህ ማን ለማን ተሰራለ? ሽናሸኛ ኦሮምኛ ይሰራል፣
ጉምዘኛ ይሰራል፣ እዚህ አገውኛም አማርኛም ሁሉም ይሰራል። ስለዚህ እዚህ ቅርብ ላይ ብዙ አሁን ሌላ ሀገር ቢሄዱት ሰፊ ከተማ ሄደን እንሰራለን ምናምን ቢባል ብዙ ወጪ አለ። እዚህ ደግሞ እኔ በወረደ ብር ነው የምሰራው እና ከዛም አልፎ ተርፎ እዚህ መሆኑ እነሱ በጣም እድለኛ ሆነው ደስተኛ ሆነው ነው የሚሰሩት እዚህ። እኔ የምልህ ካጉ እንደው ከመጀመሪያው ወደኋላ እንመለስና ኪቦርድ ላይም ጎበዝ ነህ፣ ቪዲዮ ኤዲቲንግ ላይም ጎበዝ ነህ፣ ካሜራ ላይም በተመሳሳይ ቅድም ስለ ስፖርትም ስናነሳ ነበርና በተለይ ሙዚቃው ዘርፍ ላይ እንዲህ አይነት ስራዎችን ለመስራት እድሉን ያመቻቸልህ ወይም ደግሞ እንዴት እንደተነሳ እስኪ ንገረን እሱ። እሺ እንግዲህ እኔ መጀመሪያ አማርኛ ሙዚቃ ሰርቼ ነበረ አዲስ አበባ። ምን የሚል የመጀመሪያ የሚል ሙዚቃ ሰርቻለሁ እዛ እና እዛ ስሰራ ያለኝም በጀት ምናምን ሳመቻቸው እና ኔክስት አያሰራኝም ብሩ እኔ ጋር ያለው ብሩ ቀጣይ ቪዲዮ እኔ ደግሞ በዚህ ኢንዱስትሪ ላይ መቆየት እፈልጋለሁ በሙዚቃ። ስለዚህ ብሩ እኔ ጋር የነበረው ብሩ ቀጣይ ሙዚቃን አያሰራኝም። ስለዚህ ያቺን ብር ወደ ራሴን ለመገንባት ላይ መማር ጋር ምናምን ጋር ኢንቨስት ባደረገው ይሻላል በሚል ይሄ ምክንያቱም ተከታታይ ብዙ ነገር እንደፈለኩኝ ለመስራት በካሜራ ላይ ሲኒማቶግራፊ ላይ በደንብ እንደሰራ ቪዲዮ ላይ በደንብ ሙዚቃ ላይ ቅንብር ላይ ኪቦርድ ያኔ መሰራ ነበረ። ግን ኪቦርዲስት መሆን ማለት ሙዚቃ ቅንብር መስራት ማለት አይደለም። ስለዚህ ሌላ ነው ቅንብሩ፣ ሌላ ስለሌላ ዓለም ነው። እሱ ደግሞ መማር ስላለብህ ያቺን ገንዘቧን ወደዚህኛው ነው ትምህርቱ ነው ኢንቨስት ያደረኩት። ከዛ በኋላ እኔ ወደዚህ መጣሁ ማለት ነው። ከማን ተማርክ? የት ነው የተማርከው? እንደዚህ በጣም በርካታ ሙያዎችን በአንድ የተማርከው የት ነው? ማን አስተማረህ? አዲስ አበባ ነው የተማርኩት። እንኳን እኔ አዲስ አበባ ተማርኩት። ኪቦርድ ግን እዚህ ነው ራሴ በደንብ እንትን አደርግ ነበረ። ያሬድም ሂጄ ሞጁል ምናምን አመጣ ነበረ። ያሬድ ትምህርት ቤት ኖርማሊ ሙዚቃ ትምህርቶችን ይዤ መጣ ነበረ። እዛ የሚያስተምሩትን ሙሉ በሙሉ ትምህርቱን ይዤ እማራለሁ። የተወሰነ ጊዜ ተምሬ በደንብ ደግሞ እዚህ ፕራክቲስ ማድረግ ላይ ፎከስ አድርጌ ነው ስሰራ የነበረው ማለት ነው። የማን ስራዎች ሰርታል? እስኪ አሁን በደንብ የታየ የተደመጠ ብዙ ተቀባይነት ያገኘ ከማሊና በተጨማሪ ብዙ ድጋፍ ያገኘ ስራ የትኛው ነው? በተለይ ደግሞ አሁን እየሰራህበት ያለው ስራ አለ? አዎ፣ በባህል ዘርፍ ላይ ባህላዊ የነ ካሰቻ ማረን ሰርቻለሁ። የትኛው ነው? የትኛው ሙዚቃ? ኮለለም ሽሪሪም ያንተ ስራዎች ናቸው እነዚህ? ጀግኒ ዳሪና ጎበዝ ዳሪና እንዘንግታው ዳሪና እሱንም ይሄም ያንተ ስራ ነው? እሱን ቅንብሩንም ያው ቪዲዮንም እኔ ሰራሁት። ፌቲን ማን የሰራው? ፌቲን እኔ ነኝ የሰራሁት። የኔ ነው እሱም ባህል ዘመናዊ ነው። እኔ ነኝ ግጥምና ዜማም የኔ ነው፣ ቅንብሩም የኔ ነው፣ ቪዲዮንም እኔ ነኝ የሰራሁት። እና ልጅቱም ጎበዝ ናት። ማናት? ጎበቴ ደሳለኝ ትባላለች። ካንተ ቁጪፋ ሼው ጎዋሾ ማማ አብቴ ይቆኪፍታማ ማሉ ቁጪፋ ካንደን ካን ሰምርታ ማአፍሳን ትቆኪፍታማ ከዛ በኋላ የሰራችው ስራ አለ ውበቴ? አዎ፣ ከዛ በኋላ የሰራችው ስራ አለ። ቆንጆ ስራ ሰርታለች። ከዛ በኋላ የውበቴን ስራዎች፣ የአራሹ ሴንጋን ስራዎች እስኪ በደንብ አድርጋ አውራኝ።
አራሹ ሴኛ ጋርም የሰራው ስራ አለ። እነዚህ የጓንጓ ወረዳ ቱባውን ባህል የሚያውቁ ባህል ቡድን አባላት ጋር እነዚህ በጣም በእድሜም ከፍ ያሉ የአካባቢውን ባህል የሚያውቁ እነዚህ ሰዎች ጋር የሰራውን ስራም እንደዚህ እስኪ እነሱ የአራሹ ባህል ቡድን ሙዚቃውን ቁጥር 2ቱን የአልበሙን ቁጥር 2 አልበምን እኔ ነኝ የሰራሁት የኔ ዓለም በሪውን የነሱ ንጎትቆ ለናንጻቀ ንጎትቆ እናንጻ የሚለውን የሱን እንዳለ አልበም እኔ ነኝ የሰራሁት ከዛ ደግሞ ሎጊ የአልበም አንቢቂዎች የሰሩት አልበም አለ የነሱ አልበም ሙሉ የነሱንም እኔ ነኝ የሰራሁት ሎጊ ኢዳጋቸው ሳንካስተዋ አታየም ሎጊ Campo cana cantos to Tayam loge loge Logi 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 loge Logi loge loge Logi logi loge loge Tayam loge loge ምን ይሰማል ግን እነዚህን ያክል የአገውኛ ሙዚቃዎችን በመስራት ምን አይነት ስሜት አለ አንተ ጋር በግለሰብ ደረጃ እንደ አንድ አቀናባሪ እንደ ሙዚቃ ባለሙያ እንደ አንድ ግጥም እንደ አንድ የዜማ ባለሙያ ከዛ ባለፈ ደግሞ ክሊፑን ፕሮዲዩስ በማድረግ ኤዲቲንጉን በመስራት ረገድ ምን ይሰማሃል አንተ? እኔ በጣም ደስተኛ ነኝ የሚገርም እኔ ይሄን በመስራቴ በጣም ደስተኛ ስለሆንኩ ነው እዚህ አካባቢ ላይ በደንብ እየሰራው ያለሁት እና ደስተኛ ነኝ ይሄን ስሰራ sagdo bailo kantini tariko gide mekata luqaisani እስኪ ስለ ጊዜ አጠቃቀም እናውራ እስኪ ካጉ መልቲሚዲያ ብዙ ቪዲዮዎች አሉ በጣም በርካታ ቪዲዮዎችን የሰራቸው አንተ ነህ የካሜራ ባለሙያው አንተ ነህ ኤዲተሩ አንተ ነህ ዳይሬክተሩ አንተ ነህ ኪሮግራፊውንም ጭምር በዚህ መንገድ ስሩ ብሎ ማሰራት ያንተ ድርሻ ከፍ ያለ ነው እነዚህ ነገሮች ስትሰራ በማገዝ ረገድ አንድ ሰው እንዴት ቻለ የሚለው ነገር እስኪ እዚህ ጋር በደንብ እንድታወራኝ ፈልጋለሁ አንድ ሰው እነዚህን ሁሉ ነገሮች እንዴት ይቻላል እንዴ ካሊስቴ መንታ አንድ ሰው ይቻላል በብዬ ነው እንግዲህ እየሰራ ያለው ይቻላል ቀላል ነው ለኔ ማለት ነው እሱማ ሳይታል እስኪ ጊዜ አጠቃቀም እንዴት ነው የምትሰራው ጊዜ አጠቃቀም እኔ ስቱዲዮ ነው የምውለው ቪዲዮ ኤዲት አረግ ሙዚቃ ስሰራ ምንም ስራ ባይኖርን ግጥምና ዜማ ስሰራ አንዳንድ ነገሮችን ስማር ምናምን ነው የምውለው እና ከዛ አንፃር ብዙ ለኔ አይከብድም ብያስባለሁ ምን አይነት ሰዓቶች ይመቹሃል አንተ እንደዚህ አይነት ሐሳቦችንም ለማመንጨት አዳዲስ አይዲያዎችን ወይም ደግሞ ጥሩ የዘፈን ሐሳቦችንም ለማምጣት ምን አይነት ጊዜ ይመቻል ጠዋት ቀን ማታ ተኝተህ እንዴት ነህ አንተ እኔ እሱ ነገር አይረብሸኝም እኔንም አሁን ብዙ ሰዎች ጸጥታ ይመርጣሉ ጸጥ ያለበት ቦታ ላይ ወይም ውጪ ሜዳ ምናምን ይላሉ አብዛኛው ሰዎች ጻፊዎች ግን እኔ ጋር እሱ ነገር አይሰራም እኔ ምንም እዚህ ጫጫታ ውስጥ ሆኜ ራሱ እሰራለሁ ወደ ራሴ ሙድ ገብቼ በደንብ መስራት እችላለሁ እኔ ምንም ችግር የለውም ምክንያቱም ዜማውንም በህጉ መሰረት ነው የምትሄደው ግጥሙንም እያንዳንዱ ነገር አስበህበት ደጋግመህ አስበህበት ይሄ ይሁን ይሄኛውን አውጣህ ይሄኛውን አስገባው ማን ብለህ በደንብ ተጠንቅቀህ ነው የምትሰራው ስለዚህ ያን ታከለ እኔ ጋር እሱ ነገር ምንም ችግር የለውም shumetli tinta de kaitali
agero danu ankote zikram blashumle shugale khawa agero aksumo noji lalibelawa zikram blashumle shugale khawa aksumo noji lalibelawa ብዙ የአገውኛ ባህል የጉምዘኛ የሽናሽኛ የኦሮምኛ ሌሎችንም የአካባቢውን ባህል በጓንጓ ወረዳ ውስጥ ደግሞ የአራሾ ሴኛ ባህል ቡድን አባል ሆነህ በተለያዩ ስራዎች ሙዚቃ በማቀናበር ሌሎችንም ስራዎች እየሰራህ ነው ያለውና የተሰጠህ ማበራተቻ ሊሆን ይችላል ምስጋና ሊሆን ይችላል እና ድጋፎች ሊሆኑ ይችላሉና እንደው በርታ ብለው ያመሰገኑህ በሰርቲፊኬትም ሊሆን ይችላልና ያገኘው ድጋፍ ምንድነው ይመስለው ከማህበረሰቡም ይሁን በአይነትም ይሁን በተመሳሳይ ነገሮች እኛ አሁን ዞሮ ይሄ ድጋፍ የምንለው ነገር እዚህኛ የምንሰራበት አካባቢ ላይ አይታሰብም እውነት ለመናገር አይታሰብም ምክንያቱም እኔ አሁን ከኛ በፊት የነበረው እናስማማው ነካሰች እና ቡኔ ከመጀመሪያ አልበም እስከ 3-4 አልበም ድረስ በደንብ የሰሩ ሰዎች ምንም አላገኙም ዞሮ ያያቸው ሰውም የለም እነሱን ማለት ነው ስለዚህ እነሱን አይተን እኮ እኛ ተስፋ መቁረጥ ነበረብን እኮ ገነኛ ተስፋ ለባህል ስለሆነ የምንሰራው ከነሱ ጠብቀን የሆነ ነገር ጠብቀን ማንሰራም ለወደፊትም የሆነ ነገር ፈልገንም አይደለም እንደዚህ ስለ ሰዎች ተቀባይነት የለም እያልኩ አይደለም ተቀባይነት 100% ነው ያለው ነገር ግን አንደ ጠየቀኝ መሰረት ሰርቲፊኬት ማለት ጊፍት ደረጃ ምናምን የለም ነገር 100% የለም እንደው መጀመሪያ የዚህ ገብ ላይ የሆነ አሶሪቲ የሚል አልበም ሰርቼ ነበር ሙሉ አልበሙ የኔ ነው ግጥምና ዜማው ቅንብሩ ሆኖ ለቪዲዮ ወደ 340 ሺህ ብር አስተዳደሩ ቀራስ እንትና አልሰጥም ብሎ አስቀረብኝ የሚገርም ማለት ነው አይደለም እንደዚህ ማበረታቻ ምናምን ቀርቶ ስለዚህ እሱን ራሱን ያልጠየቁም ታውቃቸው ለጊዜው ሰጥቼ ማለት ነው ስለዚህ እዚህ እንደዛ የሚባል ነገር የለም እውነቴን ነው ምነግርህ ስለዚህ እኛ ተስፋ መቁረጥ ነበረብን ፊት በሰሩ ሰዎች ላይ እንደው ሰናይ ነገር ግን እኛ የምንሰራው ለሰርቲፊኬትም አይደለም ለሆነ ቁሳቁስ ጥቅም አይደለም ከዛም ያለፈ ነገር ነው እኛ የምንሰራው ለባህል ነው ለጄነሬሽን ነው የምንሰራው እና አሁን ለዚህ ላይ ላለው ትውልድም አይደለም በእኛ ኤጅ ያለ ለሰውም አይደለም በቃ ወጣቱ ትውልድ ህፃናት እየሰማ ያድጋል ከሆነ ጊዜ በኋላ ጨዋታ ይቀየራል በቃ እነዚህ አሁን እዚህ ያሉ ሰዎች ሌላ ጌም ይጫወታሉ አሁን እዚህ ጋር 10-20 አመት አካባቢ ያሉ ወጣቶች ከ10 አመት ከ20 አመት በኋላ ምናሰበው እንደዛ ነው ብዬ ነው እንጂ ይሄ ለኛ አካባቢ ያለውን ባህልን በአንድ ጊዜ በአንድ አመት በሁለት አመት የምትቀይረው ነገር አይደለም ቀስ ብሎ ቀየራል አሁን ጥሩ ደረጃ ላይ ነው በእኛ ዘርፍ ላይ ተቀባይነት 100% አለ ድጋፍና ሰርቲፊኬት ከምትለው ደግሞ 0 ቢሆን እኔ በተለይ የኪነ ጥበብ ዘርፍ ላይ የተሰማሩ በብሔረሰብ አስተዳደሩ ላይ ወግ ባህል ታሪክ ላይ የሚሰሩ በርካታ ቅድምም አንተም የጠቀስካቸው አንጋፋ ከያንያን አሉ የኪነ ጥበብ ዘርፍ ላይ አስተዋጽኦ ያበረከቱ እነዚህ ሰዎች ሙዚቃ ሲሰሩ ስፖንሰር ፈልገው ነው ስፖንሰሩ ራሱ ትንሽ በጣም ከሌሎች አካባቢዎች ስናስተያየው በጣም የሚያሳዝን ነገር አለው የሚደብርም ነገር አለው ከያንዳንዱ ሰው ስልክ ተደውሎ ወይም ትንሽ ድርጅት ካለው 1500 ከፍ ያለ ደግሞ 10000 15000 20000 የሚከፍሉ ሰዎች አሉ በዚህ መንገድ የኪነ ጥበብ እድገት ላይ ለውጥ ያመጣል ብለህ ታምናለህ ወይ አንተ ያንተ ስሜት ምንድነው ምን መስተካከል አለበት ብለህ ታምናለህ አንተ እኔ በዚህ አይነት ነገር ለውጥ ይመጣል ብዬ አላምንም እኔ
አላምንም። እኔ ለዛ ነው እኔ ወደ ሚዲያም ብዙም አልወጣም አይደለም ሁሉ በሶሻል ሚዲያ ፕላትፎርሞች ላይ ብዙም አልወጣም፣ ራሴን አላሳይም። ምክንያቱም ቫልዩ የለውም ለእኔ ማለት ነው። ስለዚህ እዚህ አሁን እኛ አካባቢ ላይ በእንደዛ በልመና የራሳችንን ለማኝ መሆናችንን ከመናገር ውጪ ለሰዎች የምናገኘው ጥቅም የለም። ምክንያቱም አንድ ቪዲዮ ሊሰራ ይችላል። ለምሳሌ አድርጌ መጥቀስ ብችል ደስ ይለኛል። ምክንያቱም ፐብሊክ ስለነበረ ነገሩ ካሰች አማረን ኮላ ለሚሊዮን ቪዲዮ ስንሰራ ብዙ ህዝብ አዋጣውን የሰራ ነው። ብዙ ህዝብ አዋጣውን አሁን በካሰች ደረጃ በአገውኛ በሴቶች ዘፋኞች በአገውኛ ላይ በሴት ዘፋኝ አይከን የመጀመሪያው የሆነች ሰው በዚህ ደረጃ 1000 ብርና 2000 ብር ብለን ለጥፈን ለምንን መስራታችን እኮ ያሳፍራል። ለወደፊትም ያሳፍራል፣ አሁንም ያሳፍራል። ማን ነው የሚያፍረው? ሙሉ ብሔሩ ነው የሚያፍረው በአንዲት ሰው ምክንያት። በአንድ ሰው ምክንያት ደግሞ ሙሉ ብሔሩ መኩራት ይችላል። እሱን መንገድ ነው ሰው ያቃተው ማየትና መለየት ያቃተው። ስለዚህ ሙዚቃ ኢንዱስትሪ በደንብ መደገፍ አለበት። በፊልም ዘርፍ ላይ ያለው ነገሮች በደንብ መደገፍ አለባቸው ብዬ አስባለሁ። ምክንያቱም መንግስት ራሱ ልዩ ትኩረት ሰጥቶ መደገፍ አለበት ብዬ አስባለሁ እንደኔ። ስለዚህ ይሄ ተዋጦ 10,000 20,000 የሚሰራው ለአርቲስቱ አይጠቅምም። ምንም የሚጠቅመው ነገር የለም ለአርቲስቱ። አርቲስቱ ይጎዳል። ዞሮ ዞሮ ስራውን ይሰራል፣ ማህበረሰቡ ይጠቀማል። ግን ዝም ብለን ዞር ብለን ስናየው ግን ልመና ላይ ናቸው አርቲስቶች። ነገ የሚወለደው ትውልድ ይሄን እያየ የሚያድግ ትውልድ ምን እንደሚሆን ታውቀዋለህ። ተስፋ ነው የሚቆርጥ በእነሱ። ምክንያቱም አድናቂ የካሰች አድናቂ ብዙ አለ። በዚህ ደረጃ ወርዳ ይህ እንዲሆን ያደረገው ሲጀምር ማህበረሰቡ። እሷ አሁን ብዙ ጥያቄ ስትጠይቅ ኢግኖር፣ የመሬት ጥያቄም ጠይቃ ነበር አስተዳደር ጋር ኢግኖር፣ ድጋፍም ጠይቃ ነበር ኢግኖር። 2 ሰው 3 ሰው ደግፈው እስከመቼ አይሆን? እንደዚህ አያድግም። ምክንያቱም እንደዛ የሚሆነው እስከ 2 እስከ 3 ስራ ነው እንጂ ቀጣይነት ያለውን ስራ አይሰሩም። ቀጣይነት ያለው ስራ አይሰራም። በዚህ መንገድ ላይ እኔ ትኩረት አድርጌ ያወራሁት በጣም ስለተሰማኝ ነው። ስህተትም ስለሆነ ነው። እንደዚህ አይነት ነገሮች ብዙም ጥሩ አይደለም። ለውጥም አያመጡም። ለማህበረሰቡ ምንም ጥቅምም የላቸውም ብዬ ነው የማምነው። ምን መሆን አለበት? ምን እናድርግ? መፍትሄ ብለህ የምታስበው እንደ አንድ ከያኒ እንደ አንድ ኪነ ጥበብ ባለሙያ እንዲያው መንግስት ትኩረት ሰጥቶ ይሄን ነገር ቢሰራበት እንዲያው በጣም መንግስት ብቻ በቂ ነበረ ብዬ ነው የማስበው። ምክንያቱም በመንግስት ደረጃ ብዙ በጀት ይበጀታል ይሄ ነገር። ስለዚህ በየአመቱ ሰብሰባ አድርጎ በደንብ ማሰራት ይችላል ብዬ ስለማምን ነው። በየአመቱ በየግማሽ አመቱ መሰራት ይችላል። እንደዚህ አይነት ነገሮች አርቲስቶች መደጎም አለባቸው። እናስማማው በለው እንዴት ሆኖ እንደሄዱ እናውቃለን። ከዚህ እሷም እንዴት ሆና ሁኔታዋ እንዳለች እናውቃለን። ለምንድን ነው እንደዚህ የሚደረገው? አርቲስቶች በጣም ብዙ ባህል አወጥቶ ያሳዩ እንጂ ምንም እኮ ባህል ላይ እኮ ምንም አላደረጉም። ግን ባህል ላይ የመጨረሻ የወረዱ አይነት አስተሳሰብ አድርገው በቃ በብዙ አይነት እንትን በቃ ፊት ለፊት ታደንቃለህ፣ በጀርባ ደግሞ ታባራለህ። እንደዚህ መሆን የለበትም። ምክንያቱም የመሬት ጥያቄ የምሬን ነው የምነግርህ ገብቶ ነበር አስተዳደር ቢሮ አልተሰጣቸውም። ለናስማማው ለነካሰች ለናቡኔ። ስለዚህ ዝም ማለት ይሄ የኛ አካባቢ ማህበረሰቡ ጥሩ ነው። ማህበረሰቡ ያዋጣ ስትል ሁሉም ያዋጣል። እውነት ለመናገር ያዋጣል። ግን እነዚህ ማዋጣቱ እስከ መቼ ነው እንጂ ማህበረሰቡ አሪፍ ነው ማዋጣት መደገፉ ምናምን አሪፍ ነው። ግን ልመና የሚባለው ፓርት መቆም አለበት። መንግስት ትኩረት ሰጥቶ በልዩነት መደገፍ አለበት። እንደዛ ነው የሚያድገው በቀጣይነት በጣም የሚያድገው እንደዛ። አሁን ሌላ አካባቢ እኛ እዚህ ኢትዮጵያ ላይ በኦሮሚያ በደቡብ ክልል በትግራይ አካባቢ በደንብ ነው የሚደገፍ እንደዚህ አይነት ነገሮች። አው ከጠቀስከው ላይ ቀር የደቡብ ሙዚቃዎች በደንብ ይሰማሉ የትም አካባቢ ላይ ኢትዮጵያ ውስጥ የሚሆን ከሀገር ውጪ ማለት ነው። የትግራይ ሙዚቃዎችን በተመሳሳይ የኦሮምኛ ሙዚቃዎችን በተመሳሳይ ከፍ ብለው በዓለም አቀፍ መድረኮችም ከፍተኛ የሆነ ተቀባይነት አላቸው። ለምን አገውኛ በተሰራው ልክ አንተ እየለፋ ነው በምትችለው መንገድ በእውቀትህ በሙያህ
መሆን አለበት ብለህ የምታስባቸው ነገሮች እያደረክ ነው። ግን ለምን አገውኛ የሚለውን ነገር እስኪ በውስጥህ ምን እያሰብክ ነው ያለው? አገውኛ ያው የድጋፍ ጥረት ነው ብዬ ነው የማምነው እኔ። ቅድም እንዳወራው ነው የመጀመሪያ ቁጥር አንድ የወጣበት ጊዜ የአገውኛ ሙዚቃ ኢንዱስትሪ እንዴት እንዳንቀሳቀሰው ታውቃለህ። እንተዋው ቁጥር አንድ አስማማው ብለው ካስካሲምባ ተብሎ እንዲሁም አስማማውን ቅጽል ስም ካስካሲምባ ነበር። ታስካሲምባ አሁን የትኛውም ሀገር ላይ ብትሄድ አስማማው ነው አገውኛ ላይ የሚጠራው ፊት ለፊት የሚወጣው ካስካሲምባ ተብሎ። ስለዚህ አሁን እሱን መደገፍና መደገፍ ቢቻል ነው ሐሳቤ። አሁንም ቢሆን መደገፍና መደገፍ ቢቻልና በደንብ ወጥቶ ቢሰራ ስራው ልክ እንዳስማማው ሌላ ቦታ ሌሎች ዘፈኖችም እንደዛው ሌላ አካባቢ በጣም የመደመጥ ቻንሱ በጣም ሰፊ ነው ብዬ አምናለሁ። ነገር ግን ከድጋፍ እጥረት ሰዎች መስራት የሚችሉትን ያክል ነው የሚሰሩት እንጂ ከዛ በላይ አይሰሩ፣ ይገደባሉ። በሆነ ነገር ክሊፕን በደንብ አሳምሮ የመስራት ላይ ይገደባሉ። በቃ ኦዲዮ ላይም በደንብ ሊገደቡ ይችላሉ። ምክንያቱም መሳሪያ አለ ምን አለ፣ ስለዚህ ይገደባሉ። ከበጀት አንጻር ምናምን ይገደባሉ። ስለዚህ ያልሆነ ነገር ሆኖ ይቀራል ማለት ነው። ይሄ ከሚሆን በደንብ ቢደገፍ ሙዚቃው በደንብ ተሰርቶ ቪዲዮዎቹ በደንብ በጥራት ተሰርተው ቢለቀቅ ሰው በሁሉም ሚዲያ ላይ የመታየት ቻንሱ ሰፊ ይሆናል። የመጨረሻ እናርገውና ካጉን ከዚህ በኋላ የት ላይ እናገኘው? ምን አይነት እቅዶች አሉት? ምን አይነት ስራዎችን ለመስራት አስቧል? እስካሁን ድረስ የሰራቸው ስራዎች ይታወቃሉ። በርካታ ሙያዎች ላይ አስተዋጽኦ እያደረክ እንደሆነ ይታወቃል። ከዚህ በኋላ ካጉን የት እናገኘው? እዚህ ሙዚቃ ላይ ነው ያለሁት። ስቱዲዮ ስራና በቪዲዮ ስራ ላይ ነው ያለሁኝ። ወደፊት ያለውን እቅድ እንግዲህ በዚህ በባህል ዘርፍ ላይ እንግዲህ እግዚአብሔር ከረዳን ድራማዎች፣ ተከታታይ ድራማዎች ያሰብናቸዋል። አሁንም እንደነገርኩህ ነው እንጂ በፊት ነው የታቀደው። እንደዚህ ሳይታገዝ ምን ዝም ብሎ መስራት ስላልፈለኩ ነው። በደንብ የወጣ ካልሆነ ምሳሌ ምን ልስጥ መሰለህ? ፍቅር እስከ መቃብርን የሰሩትን አሰራር በጥቂቱ ታውቀዋለህ በደንብ። ስለዚህ አሁን በነሱ ደረጃ አሁን የሰሩበት ሲኒማቶግራፊ ካሜራቸው፣ የትወና ብቃት፣ አካባቢው የሰሩበት አካሄድ ሙሉ በሙሉ በጣም ቆንጆ ነው። በደንብ ተበጅቶ በደንብ በስነ ስርዓት ነው የተሰራው ቢያምናለሁ። ሌሎችም አሉ እንዲያው ፊት ላይ ስለመጣልኝ ልጥቀስልህ ብዬ ነው እንጂ። ስለዚህ በዛም በደንብ ካልተሰራ ያው ይቆያል ነው። በደንብ ከተደገፈ የሚሰራ ስራዎች አይጠፉም። መልእክት ካለ ለወጣቱ፣ በተለይ ደግሞ አሁን ያንተንም ግጥሞች ያንተንም ዜማዎች ወደፊትም ደግሞ ሌሎች ልጆች ያንተን አርአያ ተከትለው የሚሰሩ ልጆች ይኖራሉና ለወጣቱ ትውልድ፣ ለኪነ ጥበብ አፍቃሪ የምትለው ነገር ካለ ሀሳብ ወስዳለሁ። እሺ፣ እኔ አሁን በዚህ ዘርፍ ላይ ያሉ ልጆችን በደንብ በርቱ፣ በደንብ ስሩ ማለት እፈልጋለሁ። በደንብ ጠንክሩ። እኔም ማገዝ ያለብኝ ነገሮችን አዋሩኝ፣ አግዛችኋለሁ። በመጨረሻም ደግሞ ዩቲዩብንም ሰብስክራይብ አድርጉ። ካጉ መልቲ ሚዲያ ማለት እፈልጋለሁ። አመሰግናለሁ።
የምስጋና ጊዜ እናድርግ። መጀመሪያ እግዚአብሔርን አመሰግናለሁ ስለሚረዳኝ እና ስለረዳኝ እግዚአብሔር አመሰግናለሁ። ቀጥሎ እዚህ የምሰራበትን ጓንጓ ወረዳ ባህልና ቱሪዝም አመሰግናለሁ። ቀጣይ ደግሞ እናንተንም አመሰግናለሁ ስለጋበዛችሁን። በጣም አመሰግናለሁ። ጨርሻለሁ።